ሰውየው ዛሬ ቪዲዮ አንስቶ ልኮልኛል። እሱን ሳላሳያችሁ አሳያችሁ እንደ ቅድም አሳይቻችኋለሁ። ስልክ እስከምታነሳልኝ 10,000 ጎሄድ 10,000 ቪዲዮ ልኮልኛል። ምግብ እየሰጣት ምናምን ቪዲዮ ልኮልኛል። ይኸውላችሁ ጎሄድ 10,000 ከዛ እኔም ቡና ልጠጣ ትንሽ ነቃ ልበል። ሀኒ አልሰማችሁም እንዴ? ይሰማል ሙብዬ። ኦኬ አንዴ እኔ ቡና ልጠጣ። ቡና የራሱ ቀሰቀሰብኝ። ጠጣ። ኦኬ አሳያችኋለሁ። ኮፒሊንጋችን ስንት ነው? 10 እንዳይዘጋብን ያጀማ። ኮፒሊንግ ያው መከላከያችን ነው። ስንት ደርሰናል? ሀዩ ስንት ደርሰናል? 6 10 ሳንቾ 10 አስገቡት። ቪዲዮ አለ የላከልኝ ምግብ እየሰጣት ምናምን። እንግዲህ ሳንቾ አይተዋል ቪዲዮን? ዛሬ ምን ነው ሳንቾ ካሜራን ክፈት። ካሜራችሁን ክፈቱ። ካሜራ እኔ ጋር ማብራት የለም። ዳሳዮ ካሜራ ማብራት የለም። ምን የለም። ሳውዝ አፍሪካ ጠቅላላ ነው እንደ የጠፋው? አንተም ሳውዝ አፍሪካ ነው? አዎ እንደዛ ነገር ነው። የለም ይሄዳል። እዛውም እንደዚህ አይነት ሀገር ከነጭራሹ ማብራት መጥፋት የለበትም። ኧረ ይሄዳል። ብዙ ጊዜ ነው የሚሄደው። ይሄዳል። ይህን አጋጣሚ ተጠቅመው ብዙ ነገር ያደርጋሉ። ቆይ እስኪ እዚህ ጋር አንድ ቁጥር በጣም ጽፋለች። አስገባት ጸጋ። ቆይ አስገባችኋል። لا هات إذا فسلة صغير رياتي سوي سلة ثانية أكثر وين أقدر هات أكثر فيديو نصير أسيتشوالو تطب ليديت عبيد እንዴት ነህ? አይሰማም? አይሰማም? ይሰማል። ቀጥይ። በዚህ ላውራ አይደለም? ምንም ችግር የለውም አይደል? እኔ ያለሁት ቤይሩት ነው እና ምናልባት ይሰማል። እኔ ያለሁት ቤይሩት ነው እና የእናቴ የወንድሟ ልጅ ሳውዲን ያለችው እና ማለት በቃ ሴትዮዋ በአጠቃላይ በጣም መጥፎ ናት። እና ዋትሳፕ ካለክ እንደውም ዛሬ ያወራነውን ሁሉ ብልክል ደስ ይለኛል። እና አንድ እግር ካልሲ ጠፋ ብለዋል ብላ ማለት ነው። እና ልጅ ሙሉ ውጭ ነው ያሳድረዋል። ቆይ እሺ፣ አዳምጪ። አንቺ ጋር ድምፅ አለ፣ በደንብ አትሰሚኝ። በዋትሳፕ ላውራት ዋትሳፕ ካለ ኮፒሊንግ አድርጎ ያጀማ እንትን ያለብኝ የሰዎቹ እዚህ ቁጭ ብለው በዋትሳፕ አውሪኝ፣ ላኪልኝ ያለሽን መረጃ። ሀዩ አለሽ? ሀዩ ቆይታ ስልክህን ላክልኝ፣ በእናትህ ተባበረኝ። እሺ ልክልሽ። ሀዩ ጻፊላትና ስልክ የለኝም። ኢንስታግራም ላይ ጽፌልክ ነበረ እኮ አለች። ላኪላት። ሀዩ ላኪላት አለው ጋር ትጽፍልሻለች እሱ። ኦኬ። እና ደግሞ ተረጋግተሽ የሆነ ድምፅ የሌለበት ቦታ ብታወሪኝ ይሻላል። አሁን ድምፅ ስላለ እየሰማሁሽ አይደለም። እሺ፣ መኪና አለ ምናምን ጫጫታ አለ፣ ክሊር አይደለም። እኔ ነኝ ትልሻለች። ይኸው እየጻፈች። እሺ፣ ስልክን ከማን ነው የምትቀበለው? ከሀዩ ነው። ይኸው እየጻፈች ስልክ ያለሽን እሷ ነው የምትልኪላት። ኮንታክት የምታደርጊያት እሷ ነው፣ እኔ ሳይሆን። እሷ ደግሞ ያለውን ነገር ትልክልኛለች። እሺ፣ እንዴት ነው ማገኛት? እሷን ፎሎም ትመልስልኛለች? ቆንጆ ታች ኮሜንቱን እና የጻፈችው እሷ ጋር ግቢና ፎሎ አድርጊያት። በዛ አውሪ። ኦኬ እሺ። ሀዩ የቅድም ያልሽኝ ነገር ከሆነ እንትን በይልኝ። እሺ
ያልኩሽን ቁጥር ይጻፍልኝ። ሴትዮዋ ጋር መልእክት አስቀምጬላታለሁ። ሰምተዋለች መልእክቴን። እያነሳች አይደለም። ታያት በቃ ብዙም አንደውልም። እሷ ጋር ሴትዮዋ ጋር አረቦ ጋር ተዋትና ቪዲዮን የላከልኝ ላሳያችሁ። 10 ገባን ሳንቾ ሌሎቻችሁ 10 ገባን። ኦኬ አልገባንም አይደል? እሺ 10 እስከምንገባ እኔ ሌላ ቦታ ስልክ እደውላለሁ እንዳይዘጋብን ቪዲዮ ሳሳያችሁ። ለዛ ነው 8 እስከዛ ድረስ ቆይ፣ እስከዛ ድረስ ይሄ ነው መሰለኝ። ባሏ ጋር እንደውል፣ ለባሏም ደውለን እንንገረው። እኔ የሚገርመኝ 800 ምናምን ሰዎች አላችሁ። 1,000 ሰው እያለን እንዴት ነው ግን ቁጥራችን ከፍ ማይለው? 1 ሚሊዮን እንኳን አልገባንም። ሳንቾ አጎቷ ጋር ባሏ ጋርና አጎቷ ጋር ደውልና ስልክ እንዲያነሳልኝ ንገረው። ኢሞ ላይ እሺ በል በቀጥታ ለእሱ ምን እንገረው፣ ያው ባልየውም እንዲያውቅ። ኦኬ እሺ ኦኬ እሺ። አሁን ቪዲዮ ላሳያችሁ። ገባ? ላሳያችሁ። ገብቷል? 10 ገባ። እንዳይዘጋብን ይጀምር። ከይቅርታ ጋር ገባ ገባ ገብቷል። ኦኬ እሺ። አሁን የላክልኝ ቪዲዮ ላሳያችሁ። እናንተ ታብታቡን 300 ሺህ። እሺ ይሄን ቪዲዮ እንግዲህ ዛሬ ነው ያልክልኝ። መዳም እንግዲህ ሁሌ እንደዚህ ሳንዱች እየጠቀለለች ነው በላት ነው የሚለው። ያው እነሱም ተጨንቀዋል። እሺ ያው ፎቶም ልኮልኛል። እንግዲህ እንደዚህ ሳንዱች ምናምን ተደርጎ ተጠቅልሎ እንደዚህ ጠቅልለን ነው የምናበላት ነው የሚሉት። እንግዲህ ኦኬ ፊቷን ልብ አላችሁት? ፊቷን ልብ አላችሁት? ይወት አስተያየቷን ይው አያችሁ? አስተያየቷን ይው። ያው አሲሩን ትቀዳለታለች። ኦኬ እያቆምኩ ላሳያችሁ። ትቀዳለታለች። ከዛ እዚህ ጋር ቆይ ትንሽ ልመልሰው። ይሁት ቀዳችላት። የልጅቷን ፊት ተመልከቱት። እሷን እንኳን አታያትም። የምታየው በቃ ምግቡና ብርጭቆን ይዛ የታዘዘች ነገር ነው። አያችሁ አያችሁ? ቶሎ ብላ ወስደሽ ይዛ ላጣለች። ስለዚህ የሆነ ነገር አለ። እቺ ልጅ አሁንም ቢሆን እዚህ ቪዲዮ ላይ እኔ እንደማየው የሆነ ነገር እንዳለ ነው። አያችሁ? በደንብ ይዩት። አሁን ለመጨረሻ ጊዜ ተመልከቱ።
ለማንኛውም እኔ ሙቤ እስቲ አሁን ደውል ነግሬሃለሁ። ለማንኛውም አብሽሩ፣ ነገ እስኪ እንጠብቅና ታሳዝናለች። በነገራችን ላይ ልጅቷ ምስኪን ናት። ከዛ ምንድነው ለእኔ መስጃ አለኝ። ስሙት تاخد سندويشة وعم تشرب كولا والله العظيم بناكل اكثر من طعمي بتاكل هي اكثر ما احنا بناكل هاي كل واحد ነውር ነው የሚባለው የሚወራው ነገር ነውር ነው። ወላሂ ከኛ ከምንበላው በላይ ላይ ኮላ እየጠጣች ነው፣ ምን እየበላች ነው ያለችው ልጅቷ። በደህና ሁኔታ ነው የሚባለው ነገር ውሸት ነው የሚለው هذا الكلام اللي عم يحكوه كله كذب ونفاق وما مزبوط ولا في منه من اساسه። ይሄ የሚባለው ነገር እየተወራ ያለው ነገር እንደዚህ ተበድላለች ምን ሆናለች የሚባለው ነገር ውሸት ነው የሚለው። እሺ ግን አንድ ሰው ደስተኛ የሆነ ሰው በፊቱ አታውቁትም? እንደው እስኪ እዚህ ተመልካቾች እናንተ ከታች ያላችሁ ሰዎች ወልሞ 900 ሰዎች አላችሁ። እናንተ ፍረዱ እስኪ ከምታዩት ነገር ራሳችሁ ፍረዱ። እኔ ለምንድን ነው እዚች ጋር አሁን እኔ እንደዛ ብላችሁ ላታምኑኝ ትችላላችሁ፣ ግን ቪዲዮን አይታችሁ መፍረድ ትችላላችሁ። የባለፈው ቪዲዮ ላይም ሂጂና ምግብ አንስተሽ ብይ ሲባል ነው አይደል እንዴ? እቺ ልጅ ምግብ ስትበላ አይተናል ወይ? እኔ ስትበላ ማየት ነበር ይፈል አይደል? ስትበላ አይታችኋል? አለያን ይዘሽ ሂጂ አላት ወይ ወስደሽ ለልጄ ስጪ ብሎም ሊሆን ይችላል። ለእሷ ነው ምን ያሳወቀን? ስትበላ አለያን አይደል እንዴ? ሳንቾ ልክ ነው አይደለም? ሀኒ ልክ ነው። ልክ ነህ። የልጅቷን ፊቷን ይዋት። ልጅቷ ላይ ፊቷ ላይ አንድ ሰው እኮ አዎ፣ ጠራሁሽ። ምን እያረግሽ ነው? ኩሽና ላይ እየሰራሁ እራት እያቀራረብኩ ለልጆች ነገ ተማሪዎች አይደሉ? ለዛ ነው። አብሽር ያቀራርብላችሁ። እሺ ሙቤ አመሰግናለሁ። ሙቤ ጸደቃን ወይም አለሚቱ ዝም ብለህ እኔ ጋር እየደወለች ነው። አስገባት በእናትህ ተቸገርኩ እኔ። ጸደቀ ማናት? ጸደቃ ማታ ነበረ። ይሄ አሁን እዚች ጋር አንዳንድ የሚጽፈው እሱን አስገባ። የት አለ? አይታየኝም። እቺ አለሚቱ የምትባለው ኦኬ፣ አግኝቻታለሁ። ኦኬ እሺ። አንዳንድ እየጻፈ ነው። ጸደቀ አይታየኝም። የጸደቀ ይሄ ጥቁር ፕሮፋይሉ ጥቁር ነው አይደለም? ቆይ ይመጣል። ጸደቀ እሱ ነው ከላይ የገባው ነው። ጸደቀ አንተ ነህ? አዎ ነኝ ውቢ። አዎ ባጭሩ ነው ጸደ ያልኩት። ያው ሙሉ ስሜ ያው ጸደቀ ነኝ። አይ ባጭሩ ያው ደግሞ እሷን ብዙ ጥያቄ ያው አረቦችንም ያን ደላላዎችን አውቃለሁ። ልጅቷንም እየተከታተልኳት ናት ምናምን ስትል ነበር።
እያጭበራበራ ነው የሆነው። እኔ ጋር እየደወልኩለት ነው። ውሸቱ ነው ይሄ ሳሚ የሚሉት ኦንላይን ነው። ኦንላይን ከሆነ እኮ አያነሳም፣ እሱ ስልክ አያነሳም። ለምን እየተከታተለን በደንብ እያየን ነው። ገባ? አዎ አሁን ማለት ነው እዚህ ውስጥ ቆይ አሁን ዛሬ ኤምባሲ ምናምን ደውለዋል ምናምን የሚሉት ማለት ነው። ቅድም አሁን የኢትዮጵያ ኤምባሲ ሌላ እዚህ ውስጥ የሆነች ልጅቷ ነበረችኝ። እሷ ካለች ቆይ ታስገባታለህ። እስኪ ጸጋ ካለሽ አንድ ቁጥር ጻፊው እስኪ እና እሷ ናት ለኤምባሲ ሁሉ ነገር እንትን ስትል እነሱ ናቸው የደወሉት ወደ ሴትዮዋ ጋር ማለት ነው። እሷ ናት ለኤምባሲ መልዕክት የነገራቻቸው። አዎ እሷ ስትነግር ነው እነሱ የደወሉት። ነገ እንሄዳለን ወይም ሁሉ ነገር እነሱ ጋር ደርሷል። ሁሉ ነገር እነሱ ጋር ደርሷል። ይኸውላችሁ እዚህ ያላችሁ ታች ያላችሁ ሁላችሁንም ልንገራችሁ ነገር እኔ ሁላችሁንም አስገብቼ ሁላችሁንም ባገዛችሁ ደስ ይላል። ግን እንዴት ነው አንድ የጀመርነው ጉዳይ ሳንጨርስ ወደ ሁለተኛ ጉዳይ የምንሄደው? ይሆናል እንዴ? አንድ የጀመርነው የዚች ልጅ ጉዳይ ሳንጨርስ አሁን ሌላቻችሁን እያስገባው እንዳትቀየሙ። እኔ ሁላችሁንም እንደው ሁላችሁንም ባገዛችሁ ደስተን ማለት ነው። እየገባ ሁሉም በየደቂቃ እያንዳንዱ ችግሩን በፈታለት ደስተን አልችልም። ግን የዚች ልጅን ጉዳይ ሳንቋጭ ወደ ሌላ ጉዳይ እንሂድ። አትሊስት ችግር ካለ እኮ በውስጥ ላኩላት። ይኸው ሀየዋለች፣ ከታች ሀየዋለች፣ ላኩላት፣ ቮይስ ላኩት። እነሱ ከኔ ጋር ይሰራሉ፣ ያዳምጣሉ። አስቸኳይ ነገር ከሆነ ሙቤ ይሄ ጊዜ የሚሰጠውን ጉዳይ አይደለም። እቺ ልጅን አስገብተህ እነዚህን ሰዎች አስገብተህ በአስቸኳይ መድረስ ካለብን የህይወት ጉዳይ የሞት ጉዳይ ከሆነ እናግዛለን። አሁን ግን እቺ ልጅ አደጋ ላይ ሆና የዚችን ጉዳይ ሳንፈታ ሁለተኛ ጉዳይ ስንሄድ ትንሽ እንትን ይላል። እኔ ሁላችሁም ባስገባችሁ ደስ ይለኛል። ቅር እንዳይላችሁ አንዳንድ ቁጥር እባክህን ፕሊስ ብራዘር ምናምን እያላችሁኝ ኮሜንታችሁን እያነበብኩ ነው። እንዳትቀየሙኝ። ፈጣሪ ያክብራችሁ፣ አላህ ያክብራችሁ፣ እኔን አክብራችሁ እዚህ ጋር መጣችሁ። ሙቤ ያግዘናል። ከምንም በላይ የሚያግዘው ፈጣሪ ነው። እኛ ሰበቡን ነው የምናደርሰው። እንደዚህ ስልክ እንደውላለን፣ በአረብኛ ሰዎቹን እናናገራለን። ሰበቡን ነው የምናደርሰው። በምን አይነት መንገድ መርዳት እንችላለን፣ እንደዚህ እንደዛ ነው እንጂ የምናደርገው። ከምንም በላይ የሚያግዘው አንድ ፈጣሪ ነው። እሺ ይሄን ነገር በደንብ እንድታስቡበት ብዬ ነው። ለምን በጣም ኮሜንት የጻጻፋችሁ እየለመናችሁ ስለሆነ ነው። እኔ ደግሞ በጣም እንደዚህ ይከብደኛል። ፕሊዝ በፈጣሪ ምናምን እያላችሁ እየለመናችሁ ስለሆነ ነው። ቅር እንዳይላችሁ። እኔም በሆኑ እዚህ ያሉት ሞዴሬተሮች አውቀዋል። ገባችሁ? ይቅርታ አድርጉልኝ። እኔ እምነት ያስተማረኝ እንግዳን ማክበር ነው። ገባችሁ? ኢክራም ዴፍ ዋጅብ ይባላል በእኛ። እንግዳን ማስተናገድ፣ እንግዳን ማክበር ግድ ነው። እናንተ ደግሞ እዚህ ጋር መታችሁ ሙቤ ድንገት ሊረዳኝ ይችላሉ ብላችሁ ግን የዚች ልጅን ችግር እንፍታና አውላል በተቻለ መጠን ኦኬ። ይቅርታ አድርጉልኝ። ወይ አንዳንዴ ኮሜንት አታነብልንም፣ ትዘጋናለህ፣ ኢግኖር ታደርጋናለህ ምናምን የምትሉ ሰዎች አላችሁ። ኖ አይደለም። እቺን ልጅን ጉዳይ እንጨርስ። ግድ የላችሁ ለሁሉ ነገር። እኛም እኮ እዚህ ጋር ምንም የምናገኘው ጥቅም ምናምን በእውነት ኖርማል እንደ ማንም ሰው ቢሮ ተቀጥረን ሰራተኞች ነን እና ግን ትንሽ ባለን ጊዜ እንደዚሁ መተን እዚች ጋር እንደዚህ አይነት ነገሮችን ለመፍታት ችግር ለማገዝ እንሞክራለን። ተፈጣሪ ኦኬ። ቴንክ ዩ ትረዱኛለች ብዬ አሁን ጸጌ ቀጥል። ይቅርታ አድርግልኝ። አይ አሁን ማለት ነው አሁን ውቢ አሁን እኛ መሄድ ያለብን ያው እንዲያሳቢ ከሆነ አሁን ምናልባት እሺ ካሉ እነሱ ጋር ደውላ ልጅቷን ብናወርና ብናገኛት ጥሩ ነው። እና እንዲያልከው ማለት ነው አሁን ነገ ልጅቷ ቢሮ እንድትሄድና እዛ ሆና ያለውን ነገር ብናወራ ካናች እስኪ ሴትዮዋ ጋር ደውላትና ከዛ እሷን ብናገኛት በቃ ልጅቷን። አይ ሴትዮዋ ጋር ተውት። ሴትዮዋ ጋር አታነሳ። ግን እስኪ እሺ ይሄ ታምን እዚች ጋር ይኸው ምግብ አለ። ይኸው ሳንዱች አዘጋጅተናል። አንደኛ ነገር ኬክ ብታዝ ሁሌ መዳም እንደዚህ ሳንዱች ጠቅልላ ነው የምትሰጣት፣ እንደዚህ ነው የምትበላው ምናምን ነገር አለች። ኦኬ እሱ ከዛ በኋላ እንግዲህ እሺ ሳንዱቹ ተጠቀለለ፣ ፎቶ ተነሳ። ቆይ አሁን አጎቷ ደወለ። ቆይ ሰላም ነው? እንዴት ናችሁ? አማን ነው? ኦኬ ይኸውልህ
እኔ እንግዲህ ደውዬ እዛ ደላላውን አናግሪያት ነበር እዛ ያለችውን ይሰማል። ኔትወርክ የለም ችግሩ እኮ እዛ ኢትዮጵያ ኔትወርክ የለም። አሁን ይሰማል። ኔትወርክ ችግር አለ። ይሰማል አሁን እየሰማኝ ነው። ያጎት ነው ልጅቷ አጎት ነው። ጸጌ ትንሽ ሚዩት አድርገው አንተ ጋር ድምፅ አለ። አይዋ ታንክ ዩ መልሰህ ደውልልኝ ወይ ልደውልልህ። ሚዩት ኦኬ። ሌሎችን ነው ሚዩት አድርጉ የምትሉት። ኦኬ እሺ። አሁን እሱ ጋር ስልክ እየሰራ አይደለም። እኔ ልደውልለትና እንሞክር። ከዛ በኋላ አረቡ ጋር እንደውላለን። ኦኬ ያለውን ነገር ከአረቡ ደግሞ እንሰማለን። እሱ አሁን አኪድ የሚለኝ ውጭ ነኝ ከጓደኞች ጋር እየመሸው ነው ምናምን፣ ያው ታውቃላችሁ። ቲጂ እሺ አስገባሻለሁ። ቆይ እሺ አስገባሻለሁ። አንድ ቦታ ነው ያለኝ። ቲጂ አስገባሻለሁ። ቆይ ያነሳ አይደለም ያነሳ አይደለም